እዚህ የቴሌብር አካውንቴ ላይ ምንም ብር የለም ማለት ነው። እዚህ ጋር $13 አለኝ ማለት ነው። ከዚህ አፕ እንዴትን በቀላሉ እንደማወጣ ልንገራችሁ ማለት ነው። 1600 ነው ማለት ነው። ይሄኛውም ደግሞ ወደ 100,000 1,000,000 አልማዝ አለ። እኔ ፔመንት ሜዱን ቴሌብር ላይ በቴሌብር ስለሆነ በቴሌብር ይቀለኛል ማለት ነው። እዚህ ጋር ስሜንና ስልክ ቁጥሬን ያስገባለሁ ማለት ነው። ይሄኛው አፑ ጥሩ ነገሩ ምን መሰላችሁ? በቴሌብርና በሁሉም ባንክ ይከፍላል ማለት ነው። እዚህ ጋር ብለር ያረኩት ስልክ ቁጥሬ እንዳይታይ ነው ማለት ነው። እዚህ ዩቲዩብ ደግሞ ምስጢርን እያሳየ ነው ብሎ እንትን ስለሚል ነው ማለት ነው። ከዛ ኮንፊል ትላላችሁ ማለት ነው። እስቲ አሁን እንትን ሪፍሬሽ እያረኩ አሳያችኋለሁ ማለት ነው። ገባ እንትን ሳልልም እናንተ መስራት ትችላላችሁ ማለት ነው። አንድ ስቴፕ ሳዘሉ አሁኑኑ ላሳያችሁ ማለት ነው። መጀመሪያ ማድረግ ያለባችሁ በየት እንደምታገኙ ልንገራችሁ። ቴሌግራም ቻናሌ ላይ አስቀምጫለሁ ማለት ነው። ከዛ ሄዳችሁ ማግኘት ትችላላችሁ፣ ወይም የዩቲዩብ ዲስክሪፕሽን ላይ አለ አስቀምጫለሁ። ከነዚህ ውስጥ ለምሳሌ እኔ የምጠቀም ኢሜል አለ ማለት ነው። እናንተም ትመርጣላችሁ፣ የሆነ ኢሜል ትመርጣላችሁ። ከዛ በኋላ በጣም ቀላል ነው ማለት ነው። እኔ ለምሳሌ ቅድም ስለገባው ነው ማለት ነው። ሜል የሚለው ላይ ሜል ጀንደራችሁን ትመርጣላችሁ ማለት ነው። ቀላል ነው እሱ። ፊሜል ከሆናችሁ ፊሜል ብላችሁ በጣም እሱ ቀላል ነው ማለት ነው። አሁን ለምሳሌ ቬሪፋይ እንዴት እንደምታደርጉ ልንገራችሁ። እዚህ ጋር የሆነ ቬሪፋይ አድርጉ ብሎ ይመጣላችኋል ማለት ነው። እሱን ቬሪፋይ የምትለውን ትጫናላችሁ ማለት ነው። እኔ ቬሪፋይ ስላረኩ ነው ማለት ነው። አሁን ለምሳሌ እናንተ ጋር ቬሪፋይ ብሎ ይመጣል ማለት ነው። እዚህ ጋር ቬሪፋይ ኒው የሚለው ይመጣላችኋል ማለት ነው። እሱን ክሊክ አርግታችሁ ነው ማለት ነው የሚገቡት ማለት ነው። በመቀጠልም እዚህ ጋር አሁን ለምሳሌ ዴሊ ታክስ አለ ማለት ነው። እዚህ ጋር ደግሞ ስቲክ ታክስ የሚል አለ ማለት ነው። ዴሊ ታክስ ላይ ምን ምን እንዳሉ ላሳያችሁ ማለት ነው። እዚህ ጋር እንደምትመለከቱት ፖስት ዋን ሚኒዩት የሚል አለ አይደል? እሱን እንትን ፖስት አርግታችሁ ወይም እዚህ ጋር አሁን ለምሳሌ እዚህ ጋር ምንድን ነው የሚለው ጌም ተጫወታችሁ እንትን 200 እንትን ልስጣችሁ እያለ ነው ማለት ነው። ኮይን እሰጣለሁ እያለ ነው ማለት ነው። ኮይኑ አሁን ለምሳሌ 200 ማለት በጣም ብዙ ነው ማለት ነው። በጣም ብዙ ብር ነው ማለት ነው። አሁን ለምሳሌ ኮይን የሚሸጡትንም ልጆች አሳያችኋለሁ ማለት ነው እዚህ ውስጥ ማለት ነው። ከዛ በመቀጠልም እዚህ ጋር ሆስት ታክስ የሚል አለ ማለት ነው። እሱ ደግሞ በጣም አሪፍ ነው ማለት ነው። እዚህ ጋር ምንድን ነው የሚለው ሆስት ኦን ማይክሮፎን የሚል አለ አይደል? ማይክሮ ወይም እንትን አለች አይደል? ፎር 1 አወር የሚል አለ አይደል? አንድ አወሩን ተቀምጣችሁ እኔ 25,000 አልማዝ ልስጥ እያለ ነው ማለት ነው። እዚህ ጋር እንደምትመለከቱት አስቀምጠውላችኋል ማለት ነው። እዚህ ጋር እንደምትመለከቱት 2 ሰዓት ተቀምጣችሁ 25,000 ልስጣችሁ እያለ ነው። 50,000ውን በነፃ በላችሁ ማለት ነው። ያ ማለት እንደ ቀላል አትዩት ማለት ነው። በጣም ብዙ ብር ነው ማለት ነው። በቀላሉ እስከ እኔ አሁን በቅድም ውዝድሮ እያረኩ አሳይቻለሁ ማለት ነው። 1,600 ምናምን ብር አሳይቻለሁ ማለት ነው። እንደሱ ነው ማለት ነው። ኢንቪቴሽን አለ ማለት ነው። በእያንዳንዱ ሰው ኢንቪቴሽንም ማግኘት ትችላላችሁ ማለት ነው። እናንተ ኢንቫይት አርግታችሁ ያ ሰውዬም ደግሞ ኢንቫይት ሲያደርግ ከነሱ ኮሚሽን ታገኛላችሁ ማለት ነው። አሰራሩ የኛውን ይመስላል ማለት ነው። አሁን ለምሳሌ የኛን ፓርቲ ለመቀላቀል ከፈለጋችሁ 2119 እዚህ ጋር 95 4 የሚለውን ትነካላችሁ ማለት ነው። እዚች ጋር የምታዩት አለች አይደል? እቺን ፔስት ኮፒ አርግታችሁ ወይም እዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ ስክሪን ላይ። ከዛ ተመልክታችሁ እዚህ ጋር ሳርች ባሪያው ላይ እዚህ ጋር መጥታችሁ ሰርች ታደርጋላችሁ ማለት ነው። የኛን አይዲ ማለት ነው። የኛን አይዲ ሰርች ስታደርጉ የኛን እንትን ያመጣላችኋል ማለት ነው። እዚህ ጋር እንደምትመለከቱት የኛ እንትን ነው ማለት ነው። ገብታችሁ ፓርቲያችንን መቀላቀል ትችላላችሁ ማለት ነው። ያልገባችሁ ነገር ካለ እዛው መጠየቅ ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ሁላችሁም ሰብስክራይብ እና ላይክ